ሊታጠቡ ሊቆረጡ ጥፍራቸው እንዲስተካከሉ ተረጋጊ What up? Dinachu የአኩና የሄሉ ቤተሰቦች ለመጀመሪያ ጊዜ የዩቲዩብ ቪዲዮ እየሰሩ ነው። እንግዲህ treatment day for Rio and Tokyo. Let's show. Normally. Let's all watch it. እኔ ደግሞ ስለ ቶኪዮ ስለ ሪዮ ቀጣይ ደግሞ ነብር ይሳላል በቀለ ነብር ነው የሚሆነው ነብር ነው የሚሆነው ሁሉም ፓኬጆች የሚያስፈልጋቸው ለውሾች ነው። ጥፍራቸው ማጫወቻ እንደዚህ እንደ አጥንት ነገር የሚመስል እንደላይከው ይሄ ደግሞ የውሾች ፐርፊውም ነው። ሽቶ ነው፣ የውሾች ሽቶ ነው። ይሄ ደግሞ ስትወጡ ከቤት ያው የውሻ ጸጉር ልብሳችሁ ላይ ካለ ልብሳችሁን ለማጽዳት የሚሆናችሁ ነው። ሌላ ነገር ደግሞ ቀስ እያልን እንጨምራለን። ይሄው እዚህ ጋር ዲዋርም ክኒን አለ። ውሾች በሳምንት በወር ወይም በሁለት ወር በሶስት ወር ልዩነት ውስጥ ዲዋርም መደረግ አለባቸው። ምክንያቱም የሚበሉት ስጋ ስለሆነ የተለያዩ ትላትሎች ወዳቸው ስለሚኖር እንደ ሰዎች ዲዋርም እናደርጋቸዋለን ማለት ነው። ከዛ ደግሞ ያው ቫክሲን አለ እዚህ ጋር ሪዮ ትንሽ ስለሆነ ገና ቫክሲን ይቀረዋል። አዎ ይሄን ከወሰደ ዛሬ ያው ክትባት የሚወስድ ይሆናል። የፓርቮ ቫይረስ ክትባት ይሄው በረዶ ላይ አድርገን ያመጣ ነው። መድኃኒቱ እንዳይበላሽ በረዶ ይዘን መተናል። ስለዚህ በቃ መጀመር እንችላለን። አሁን ሊታጠብ ነው። we gonna show you so ወደ ሻወር ቤት ነው እየገቡ ያለ ሪዮ በቃ እንዴት እንደምትጨው በቃ ይታያል። ማይክ ቶኪዮ ነው በጣም ጾግራ ያያዘው በቃ ታውቃለች ሻወር ፎግ ያለባት በታጠብ አትወጣም በምን ማትወጣም ሃይ እንዴት ናችሁ? Let's go. ክትዕመን ያ ሕደግ ያ ቶኪዮ ሙሉ ለሙሉ ጾግራ ሊቆረጥ ነው እያለ ነው። መላጣ በስታይል ነው የሚቆረጠው። መላጣ ነው ወይ ተወሰናላችሁ? መላጣ ይወስናል። በሉኩ ልክ ነው የሚሆነው። ያ ግን መላጣ ጾግሮ እስከውስጥ ትሆናለች። የተወሰነ ቦታ ትንሽ ትሆናለች። እስቲ በቃ ችግር የለም ይሻላችኋል። ግዴለ ሞክሩት። መላጣ ሆነ በህም ወደ ኪር ስታይል ወደ እስቲ ቆይ ያሳያችሁና የፐርፌክት ነገር ኮፒራይት እንዳይስ ራሷም እያየችው ነው። ኦናር ማይክል ኤቭሪቲንግ ይነሳላታል። ይሄ ግሯ ስላለ እሺ አዮ መጀመሪያ መታጠብ አለባቸው። እነሱ ችግር የለም እኮ ታጥቦ ጠረጴዛ ላይ ለምን እንደዚህ ያለ እሺ ይቻላል። እንደዛ ይቻላል። የተመቻቸዋል ጋይስ ጠረጴዛ ትልቅ ጠረጴዛ ላይ ሰላም ነገር ከተጨረሰ በኋላ ወደዛ ይሻላል። በቃ what do you guys think? የትኛው ይቆረጥ 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 በቃ እሺ ምንም አታይል በአንድ ሳይድ ማታ ኦኬ እሺ ንገሩት እንትን ብሏል። ጸጉሯ የሷ ደርዷል። ትንሽ ሰው ትንሽ ማሳጠር አለብን። ላይክ ማጠር አለብን። ማጠር አለብን። ለምንድን ነው እንደዚህ ምክንያቱም ድሬድ ሆኗል ስለማይበጠር ነው። አሁን ላይ ቆይ ማታ እየደረቀች ትበጠራለች። ከታጠበች በኋላ እንዳያማታል። ቀጣይ ቆይ ማበጠሪያ ምናምን እንደዚህ ማጠር አለበት። we going to show you the whole way. ፈራች ማርያም ፈራች። ተረጋጊ
እና አሁን ግን ሴት ለራሴ ላሳድግ ነው እሷ መጀመሪያ ልጅ ለእናንተ እኛ ለማንኛውም ታሳድጋላችሁ የምር እኔ እኮ እንትን ነው አያማትም አፎ ግን አሁን እሱም ማድረገው ደግሞ ብቻዬን ከዚህ ብቀያየው በኋላ for my videos በጣም አመጣልሻለሁ ከፈለግሽ የፈለግሽ ያለው ለብቻዎች በለዛ ነው ሰዓት አለ ያስፈልጓል በደንብ ቴክር ማለት ወደፊት አንተ ሳይት እኮ ትቀትል ያ الخزان بيتي توكي وعارك توكي سكر جلوش يا ما تشوال دي كوريالش አይዞኪው لاني اكلاني رام ما يبناش لدقش تراغاغي 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 مرة ما سنبيداني ميتو إني بدأنا يحزنني تراغاغي 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 Run away! Run away! بلال ترقاقة 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 ريو ريو ايه ما طبعا تقدرين أجر ترقاقة Run away! Run away! يا الكسرو يا الكسرو إيه دمت ولا سماء سكيبة ጥፍሩ ሲቆረጥ يعني ምን እየተሰማ ነው? أو يا الكسر أنا من أتوت يا الكسر ጥፍሩ ሲያዝ ቶኪዮ ሪዮ ምንም አይደለም باكيلال አሁን አየህ ከዚህ ጀምሮ ቢለምድ ኖሮ ቶኪዮ ብትለምድ እንትን አትልም ነበር ተለቅሳለች አሁን እቺ አይ ቲንክ ባታሳያች እንደዚህ ብናደርገው ይሰማታል እባክህ ጸጉራቸው ግን እሺ ጋይስ ተጎድቷል በጣም ሰው እናስተካክላለን ምንድነው እንዳይጎዳ ቶሎ ቶሎ ከታጠበ ነው የሚጎዳው Run away የመጣ ነው እዚህ አንጭቅላት አለ ቶኪዮ እኮ ይሻላል ኧረ አይሻልም ሪዮ ይሻላል አሁን ዝም አለ እኮ ሪዮ እየተኛ ነው ቶኪዮ መታ አይዞሽ እያጽናናች ነው አይዞሽ እናቴ አይዞሽ ቶኪዮ መጣ እያጽናናች ነበር አይዞሽ ምናምን እያለች አይዛ ወይ አሁን ቋንቋን የምትናገረው የራሷ ቋንቋ ናት የምትናገረው የማን ማለት ያው አሁን እያሳየቻለች ፈርተብላ
ጀግናው ተረጋጋ። ሰላም ሰላም፣ እንዴት ናቸው? ዛሬ በማስተላልፈው ሩዮ በጣም እያስጨነቀ ነው። ቶኪዮ ደግሞ በስነ ስርዓት እጇ ተቆርጣ ወጣለች። ምክንያቱም ቶኪዮ ስርዓት አድርጌ ያሳድጋታለሁ እና በጣም ነው ወዳች ጨረሰች። አው ቶኪዮ የተቆረጠች ነው። ራሷ ከፈተችው እንትኑ ትችላለች እሷ ራሳችሁ ነገሩ ማለት አጣጥሞቹ አግዲ ደስ ይለው አግዲ ተመቻት መሰለኝ። በይ በይ አሸባሪ ሆኗል ግን ውሻ ይብሷል። ይሄ ይቻል ሲታጠብ ይጫዋል። ደብቻ አሪ ያናደኛል። ጮቱ ሲያናድድክ ደስ አይ እንዳይጮህ ቆንጆ ምግብ አድርጋችሁ አጠገቡ ማለት ነው። ሲታጠብ ማውራት ምግብ እየሰጣችሁት ማለት ነው። ይማራል ግን ውሻ ለማሳደግ ምግብ ሲበላ እንደዚህ አንተ ተምረህ ነው ውሻ የምታሳድገው? እኔ ኦንላይን ኮርስ